ዊልቸሩን አምጣው ዊልቸሩን አምጣው ነገ ደግሞ ኦክሲጅኑን ይጥላል የኪዳነ ምህረት ታሪክ ነው እንመሰክራለን የእንጦጦ ኪዳነ ምህረት የማምላክ ታሪክ ነው የእንጦጦ ኪዳነ ምህረት ታሪክ ነው የመብርሃን ስራ ድንቅ ስራ ነው ዊልቸሩን ጥሏል ወንድማችን ነገ ደግሞ ኦክሲጅኑን ይጥላል ነገ ኦክሲጅኑን ይጥላል የእንጦጦ ኪዳነ ምህረትን ምስክርነት እንመሰክራለን ታምሯል ለዓለም እንናገራለን ታምሯል ለዓለም እንመሰክራለን ታምሯል ለዓለም እንመሰክራለን ዛሬ እንቅልፌን አጣሁ እናቴ ኪዳነ ምህረት ለምኛት ነበር አላሳፈረችኝም ለሷም ልሰናት አቁምኛል ቆራት ገና ኦክሲጅንን ትጥላለህ የእንጦጦዋ ቅድስት ኪዳነ ምህረት በዕለተ ሰንበት ታላቅ ደስታንና ምስክርነትን አስተናግዳለች። በቦታው የተገኘው ምእመን በእልልታ በዝማሬና በእንባ በተሞላ ስሜት ተውጦ የፈጣሪን ታላቅ ስራና የእመቤታችንን አማላጅነት መስክሯል። በመንፈሳዊ ዝግጅቶቹና ይዘቶቹ በቲክቶክ ማህበራዊ ገጽ በብዙዎች ዘንድ የሚታወቀው ታምራት ጌታቸው ለረጅም ጊዜ በጽኑ ህመም ውስጥ ቆይቷል። ላለፉት 3 ዓመታት በእግሩ መሄድ ባለመቻሉ በዊልቸር ይንቀሳቀስ የነበረ ሲሆን በተጨማሪም የመተንፈስ ችግር ስለነበረበት ለ24 ሰዓት በኦክሲጅን እርዳታ ነበር የሚኖረው። በአሁኑ የሱባኤ ወቅት በእንጦጦ ኪዳነ ምህረት ተገኝቶ በጾምና በጸሎት በነበረበት ወቅት በሁለተኛው ሱባኤ በዕለተ ሰንበት ተአምሩ ተሰርቶለታል። ታምራት ሲጠቀምበት የነበረውን ዊልቸር በመተው በገዛ እግሩ መቆምና መራመድ ችሏል። ይህም በተከናወነበት ወቅት ለምስክርነት በህዝብ ፊት ተሰብስቦ ሳለ አባቷ በገዛ እግሩ መቆሙን ያየችው ህፃን ሴት ልጁ ሮጣ ተጠምጥማ በማቀፍ በእንባ የታጀበ የደስታ ስሜቷን ገልጻለች። ይህ መንፈሳዊ አገልጋይ ተፈውሶ በመቆሙ በቦታው የነበሩ ምእመናን በሙሉ በታላቅ እልልታ ጩኸትና የደስታ እንባ ፈጣሪን አመስግነዋል። ለምኛት ነበር አላሳፈረችኝም ለሷም ልሰናት የእንጦጦ ኪዳነ ምህረት ቤተክርስቲያን መሃኖች ልጅ የሚያገኙበት፣ ህሙማን የሚፈወሱበትና ከአጋንንት እስራት ነፃ የሚወጡበት ታላቅ የጸሎትና የበረከት ቦታ መሆኑ ይታወቃል። ከዚሁ ፈውስ ጋር ተያይዞ ከ2 ቀን በፊት ሌላ ታላቅና የሚያስደንቅ አጋጣሚ ተመዝግቦ ነበር።
በእመቤታችን አማላጅነት ድንቅ ነገር የተደረገለት አንድ ባለ ሀብት ለቤተ ክርስቲያኑ ትልቅ ፕሮጀክት ማከናወኛ የሚሆን 30 ሚሊዮን ብር በስጦታ አበርክቷል። አብዛኛው ሰው ከተፈወሰ ወይም የለመነውን ሐሳብ ካገኘ በኋላ በሚረሳበት በዚህ ዘመን ይህ ባለ ሀብት የተደረገለትን መልካም ነገር አስቦ ከተሰጠው ላይ መልሶ ለቤተ ክርስቲያን ማበርከቱ ምዕመናኑን አስደምሟል። ጂሚ ዛሬ ምን ገረመህ ግን? በእናትህ ለኪድዬ 30 ሚሊዮን የሰጠውን ሰውዬ እንደው ጨምራ ጨማምራ ተስጠው ሌላ ምንም ይገባዋል 30 ሚሊዮን። ይህ በሰንበት ዕለት በእንጦጦ ኪዳነ ምሕረት የተከሰተው ታላቅ ተአምርና የልግስና ተግባር የብዙዎችን እምነት ያጸናና ማህበራዊ ሚዲያን ጨምሮ በመላው ምዕመናን ዘንድ በታላቅ አክብሮት እየተወራ ያለ አጋጣሚ ሆኖ አልፏል። እንጦጦ ሐመረ ኪዳነ ምሕረት ቤተክርስቲያን በጣም ከሚገርመኝ ነገር እንደው ላጫውታችሁ። ሰዎች ማለት ነው በሬጉላር ቀን የኪዳነ ምሕረት ቀን ሳይሆን ይሄዱና እዛ እንትን ያደርጋሉ፣ በቃ ይጸልያሉ፣ ምን ይላሉ። ብዙ ሰው ሆኖለታል። ልጅ የጠየቀ ልጅ ተሰጥቶታል። ለዚህ ብዙዎች ምስክር ናቸው። እና ሄድኩኝና በሬጉላር ቀን ብዙ ሰው አለ እና እንደዚህ ቁጭ ብላችሁ የምታናግራችሁ ነው የውስጣችሁን ስትናገሩ እኔ ይሄንን ፊልም ያደረግ ሰው እርግጠኛ ነኝ አለ። እዚህ መናገር ትችላላችሁ ሁላችሁ ምስክሩ እንዴት እንደሚቀለኝ ማለት ነው። የውስጤ ችግር ሁሉ ነገር በቃ የምታወራው ነገር በሙሉ እንዴት እንደሚቀልህ ማለት ነው። እዛ ሄደ ከዛ ደግሞ ይሆንልሃል፣ የጠየቀው ይሆንልሃል በቃ እዛ እና እኔ የኪዳነ ምሕረት የእንጦጦ ሐመረ ኪዳነ ምሕረት የዛች ቤተክርስቲያን ቃል ኪዳን የእመቤታችን ተአምር በጣም ነው የሚገርመኝና ይሄንን እንደው ልንገራችሁ የጨነቃችሁ ሰዎች ሂዱ ውስጥ እና በዚህ አጋጣሚ ደግሞ እንኳን ለጾመ ፍልሰታ እንኳን አደረሳችሁ ለማለት እፈልጋለሁ። እግዚአብሔር ሁሉ ነገር ማድረግ ይችላል። መልካም ጊዜ